በ2026 የኢትዮጵያ ቅንጡ ባለሀብቶች እነማን ናቸው? ከአስፋልት ዳር ማስቲካ ሽያጭ ተነስተው ዛሬ በባህር ላይ ግዙፍ ጀልባዎች የሚያንሸራትቱትስ የትኞቹ ናቸው? ቆይ ከሺህ መሐመድ አላሙዲን ቀጥሎ ኢትዮጵያ ቢሊዮነሮችን የሚቆጣጠረው ማን እንደሆነ ያውቃሉ? መልሱን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በ10ኛ ደረጃ ላይ የምናስቀምጥላችሁ አቶ ተክለ ብርሃን አምባዬ ሲሆኑ የትውልድ ቦታቸው ትግራይ ክልል አድዋ ነበልት የተባለች መንደር ውስጥ ነው። አቶ ተክለ ብርሃን አምባዬ የታኮን ኮንስትራክሽን መስራት ሲሆኑ ስራ የጀመሩት በቦረና አካባቢ ማንም ሊሰራው ያልደፈረውን አስቸጋሪ የኮንስትራክሽን ፕሮጀክት በመርከብ ነበረ። ያንን ስራ በ6 ወር ውስጥ በብቃት በማጠናቀቃቸው ለዛሬው የቢሊዮን ብር ስኬታቸው መሰረት ሆኗቸዋል። በ9ኛ ደረጃ ላይ የተቀመጠችው በጅጅጋ የተወለዱትና የጫት ንግድ ንግስት በመባል የሚታወቁት ወይዘሮ ሱራ እስማኤል ካን ይገኛሉ። ሱራ ስራ የጀመረችው በትንሽ ካፒታል በጫት ንግድ ቢሆንም ዛሬ ግን የንግድ ግዛቷን ወደ ነዳጅ ማደያና ሎጂስቲክ በማስፋፋት የሶማሌ ክልል ቁንጮ ባለሀብት ለመሆን በቅታለች። በአሁኑ ሰዓት የሀብት መጠኗ 650 ሚሊዮን ነው። በ8ኛ ደረጃ ላይ የተቀመጡት ደግሞ ወይዘሮ አኪኮ ስዩም አምባዬ ትገኛለች። በአዲስ አበባ የተወለደችው አኪኮ ስራ የጀመረችው በሎጂስቲክ እና በማሽነሪዎች ኪራይ ነበረ። በተለይ በታላቁ ህዳሴ ግድብ ግንባታ ላይ የሚያስፈልጉ ከባድ ማሽነሪዎች በማቅረብ እና በኮንስትራክሽን ዘርፍ በመሰማራት ዛሬ ላይ በአፍሪካ ተጽዕኖ ፈጣሪ ሴት ባለሀብት መሆን ችላለች። በ7ኛ ደረጃ ላይ ደግሞ በእያንዳንዱ የኢትዮጵያ ቤት የሚታወቁት የኬኬ ብርድ ልብሶች መስራች አቶ ከተማ ከበደ በቁጥር 7ኛ ላይ ይገኛሉ። አቶ ከተማ ስራ የጀመሩት ገና በወጣትነታቸው ልብሶችን በመሸጥ ነበረ። በኋላም ከአስመጭነት ወደ አምራችነት በመሸጋገር የኬኬ ብርድ ልብሶችን ፋብሪካ በማቋቋምና በሪል ስቴት ዘርፍ በመሰማራት ትልቅ ሀብት አፍርተዋል። በአዲስ አበባ ከተማ የተወለዱትና በትምህርታቸው እስከ አሜሪካ ኮሎምቢያ ዩኒቨርሲቲ የዘለቁት አቶ ቴዎድሮስ አሸናፊ በ6ኛ ደረጃ ላይ ተቀምጠዋል። ቴዎድሮስ ስራቸው በአሜሪካ ባንኮች ውስጥ ከጀመሩ በኋላ ወደ ኢትዮጵያ ተመልሰው በነዳጅና ጋዝ ፍለጋ ዘርፍ ተሰማርተዋል። በአሁኑ ሰዓት በአምቦ ውሃ ኩባንያ ውስጥ ባላቸው ድርሻና በትላልቅ ኢንቨስትመንቶች ይታወቃሉ። በ5ኛ ደረጃ ላይ ደግሞ አቶ በላይነህ ክንዴ እናገኛለን። በአማራ ክልል ደቡብ ጎንደር የተወለዱት በላይነህ ስራ የጀመሩት በ4600 ብር ብቻ ቅቤና ማር በመሸጥ ነበረ። በትጋት በመስራት ወደ ሰሊጥ ኤክስፖርት የተሸጋገሩት በላይነህ ዛሬ ላይ የፊቤላ የምግብ ዘይት ፋብሪካ፣ የመኪና መገጣጠሚያ እና የኢትዮጵያ ሆቴል ባለቤት መሆን ችለዋል። በ4ኛ ደረጃ ላይ የተቀመጡት የሪል ስቴት ንጉስ በመባል የሚታወቁት አቶ ሳሙኤል ታፈሰ በ14 ዓመታቸው ማስቲካና ሲጋራ በመሸጥ ነበር ህይወታቸውን የጀመሩት። በኋላም በህንፃ ቀለም ቅብ ስራ ውስጥ ገብተው ሰንሻይን ኮንስትራክሽንን መሰረቱ። ዛሬ ላይ በአዲስ አበባ የምናያቸው የቅንጦት ማሪዮት ሆቴል እና ግዙፍ ህንፃቸው የእሳቸው የድካም ውጤት ነው። በ3ኛ ደረጃ ላይ የተቀመጡት ትውልደ ኢትዮጵያዊ አሜሪካዊ ባለሀብት ኢዮብ ጆ ማሞ ይገኛሉ። ጆ ማሞ በአሜሪካ የነዳጅ ማደያ ውስጥ ተቀጥሮ እየሰራ ነበር የንግዱን ጥበብ የተማረው። ዛሬ ላይ በዋሽንግተን ዲሲ ውስጥ ግማሽ ያህሉን የነዳጅ ማደያዎች በመቆጣጠርና በሪል ስቴት ዘርፍ ባላቸው ግዙፍ ኢንቨስትመንት በዓለም አቀፍ ደረጃ የሚታወቁ ቢሊዮነር ናቸው። በ2ኛ ደረጃ ላይ በትግራይ ክልል ወልቃይት የተወለዱትን የቀድሞ ቀዳማዊት እመቤት ወይዘሮ አዜብ መስፍንን ያገኛሉ። ወይዘሮ አዜብ በሀገሪቱ ትላልቅ የኢንዱስትሪና የንግድ እንቅስቃሴዎች በሚመሩ ድርጅቶች ውስጥ በከፍተኛ ባለድርሻነትና አመራርነት በመሳተፍ ከፍተኛ ሀብት ካላቸው ሰዎች መካከል አንዱ ለመሆን በቅታለች። በመጨረሻም በ1ኛ ደረጃ ላይ የምናስቀምጥላችሁ ሺህ መሐመድ ሁሴን አላሙዲንን ነው። በደሴ ተወልደው በወልዲያ ያደጉት ሺህ መሐመድ በወጣትነታቸው ወደ ሳውዲ አረቢያ በመሄድ በኮንስትራክሽን ስራ ትልቅ ሀብት አፍርተዋል። ወደ ኢትዮጵያም ተመልሰው በሜድሮክ ስር ከሸራተን ሐዲስ እስከ ወርቅ ማዕድን፣ ከግብርና እስከ ነዳጅ ማጣሪያ ድረስ የተዘረጋ ግዙፍ የንግድ በመገንባት የሀገራችን ቁጥር 1 ባለሀብት ሆነዋል።